ሴትየዋ ወደ ስራ እየሄደች በጣም ግራ የሚያጋባ ነገር ተመለከተች። ከ10 ዓመት በፊት ሞቶ የነበረው ልጇን በመንገድ ላይ ተመለከተችው። የምታየውን ማመን አቅቷት በደንብ ተመለከተች። ሙሉ በሙሉ ቁርጥ የሷን ልጅ የሚመስል ልጅ እንዴት ሊኖር ይችላል? በደንብ ለማየት ብላ ክላክሱን አጮኸችው። ልጁ ወደሷ ዞሮ ሲመለከት ሴትየዋ በድንጋጤ ደርቃ ቀረች። የፊት ገጽታው ቁርጥ የሷን ልጅ ነበር። ዴዚ በፍጥነት መኪናውን አቆመች። ከዚያም ጸጉረ ፍሪዙ ልጅ የገባበት የተማሪዎች አውቶቡስ ውስጥ ገባች። አንድ ጥግ ላይም ተቀምጣ ልጁን ማየት ጀመረች። በሚገርም ሁኔታ ጉንጩ ላይ ያለው ጠባሳ እንኳን ሳይቀር ከልጇ ጋር ተመሳሳይ ነበር። ይህ ሁሉ ነገር ከማመን በላይ ሆነባት። ከዚያም ልጁ ከአውቶቡስ ወርዶ ሲሄድ ሴትየዋ ተከተለችው። በእናት ልቦናዋ ይህ ልጅ የሷ ልጅ እንደሆነ አመነች። ያየችውን እያሰላሰለች በፍጥነት ወደ ቀድሞ ባሏ ዘንድ ሄደች። እህቷ ልታስቆማት ብትሞክርም እሷን አልፋ በመሄድ ስለ ፍሪዙ ታዳጊ ነገረችው። ምንም እንኳን ስለ ልጁ እርግጠኛ ለመሆን ባትችልም ልጇ እንደሆነ እንደምታምን ነገረችው። የባሏን የጥርጣሬ ፊት ስትመለከት ጠባሳው እንኳን ሳይቀር አንድ አይነት እንደሆነ ጨምራ ነገረችው። ምንም እንኳን እርግጠኛ ሆነ የምታወራ ብትሆንም ባሏ ግን የምትለውን ሊቀበላት አልፈለገም። ከዚህ በፊት የልጇ አስክሬን ሳይገኝ ቢቀርም እውነታውን ግን አምና እንድትቀበል ነገራት። ዴዚም በተሰበረ ልብ ከዚያ ወጣ ሄደች። ነገር ግን እጅ አልሰጠችም። ይልቁንም ለእርዳታ ወደ ፖሊስ ጣቢያ ሄደች። አንድ እንግዳ ሰው ልጇን እንዳገተው ክሷን አቀረበች። ፖሊሱም ካዳመጣት በኋላ የቆዩ መረጃዎችን አገላበጠና ምንም እንኳን የልጇ አስክሬን ያልተገኘ ቢሆንም የተሰበሰቡት ማስረጃዎች በሙሉ ጉዳዩን ለመዝጋት በቂ እንደሆኑ ነገራት። ሆኖም ዴዚ ጉዳዩን እንደማትተው የገባው መርማሪ ነገሩ እንደሚመረምሩት ቃል ገባላት። ዴዚ ግን እሷን ለማባረር ያለ እንጂ ከልቡ እንዳልሆነ ገብቷታል። ስለዚህም እውነቱን በራሷ መንገድ ለማጣራትና የተደበቀውን ነገር ለመፈለግ ተወስናለች። በዚህም ዴዚ ልጁ ትምህርት ቤት ትመላለስ ነበር። አንድ ቀን ልጁ ከክፍል ሲወጣ ጠብቃ አንዳንድ ጥያቄዎችን ልትጠይቀው ስትጠጋው በድንገት የልጇ አባት መጣ። ዴዚም በፍጥነት ፊቷን አዙራ ትመለሳለች። ከዚያም አባትና ልጅን ከኋላ ተከተለቻቸው። አድራሻውም እንዳይጠፋባት በስልኳ ፎቶዎችን አነሳች። ከዚያም ወደ ቤት ከተመለሰች በኋላ የድሮ ፎቶዎችን አወጣች። ልክ የድሮ ገጽታዋን እንዲመስል ጸጉሯን ቆረጠችው። በኋላ ላይ ደግሞ ስለ ልጁ ትምህርት ቤት ስትመለከት ትምህርት ቤቱ አዲስ አስተማሪ ለመቅጠር ማስታወቂያ እንዳወጡ ተመለከተች። ልጁንም በቅርበት ለማግኘት ይሄ ጥሩ አጋጣሚ እንደሆነ በማሰብ በፍጥነት ተወዳደረች። እንደ ዕድል ሆኖ ከቀረቡት አመልካቾች በሙዚቃ ትምህርት እርሷ የተሻለች ሆና ተገኘች። ስራውንም አገኘች። እናም የልጁ አስተማሪ ለመሆን በቃች። በሂደት ዴዚ ልጁ ያለ እናት እንዳደገና ከአባቱ ጋር ብቻ እንደሚኖር ተረዳች። በትኩረት የምታደርግለት እንክብካቤ ልጁ ከዚህ በፊት ተሰምቶት የማያውቀውን ልዩ ስሜት እንዲሰማው አደረገው። ይሄ ደግሞ አባቱን ደስተኛ አላረገውም። ዴዚንም ለመተዋወቅ ብሎ ትምህርት ቤት መጣ። ልጁ ከዚህ በፊት ስለ መምህሮቹ አውርቶ እንደማያውቅና ከቅርብ ጊዜ ወዲህ ግን የሷን ስም ደጋግሞ መጥራቱ እንዳልተመቸው ነገራት። እሷን ፈጠን ብላ እርሱን ለማስቀየር ሞከረች። ዴዚ ልጁ በተፈጥሮ የሙዚቃ ስጦታ እንደታደለና ያንን ማሳደግ ላይ ትኩረት ማድረግ እንደሚኖርበት ነገረችው። አባቱ ግን ይሄ ጊዜ ማባከን ነው በማለት ሐሳቧን አጣጣለው። እሷ ግን በቀላሉ እጅ አልሰጠችም። የዚያኑ ቀን ማታ ሰተት ብላ ቤታቸው መጣች። ሰውየውም ደነገጠ። ዴዚ ምን ይገጥማት ይሆን? ቀጣይ ቪዲዮ ሲለቀቅ ወዲያው እንዲደርሳችሁ በመጀመሪያ የመደመር ምልክቷን በመቀጠል የልብ ቅርጿን በመጨረሻም ፓርት ብላችሁ ጻፉ። መልካም ቀን።